የምትሄጂበት መንገድ ልክ አይደለም። ከዛም ባለፈ ደግሞ ትልቁ ነጥብ ደግሞ ከሁለታችሁ ባለፈ ትልቁ ነጥብ መሀላችሁ ላይ ምን ተፈጥሯል? ልጅ ተፈጥሯል። ስለዛ አሁን እናንተ ከራሳችሁ ስሜት ባለፈ ለልጃችሁ ማሰብ አለባችሁ ማለት ነው። ልጃችሁ ምን ይፈልጋል? አንቺ ብቻሽን ልታሳድጊው ነው ወይስ እንደ ዘመኑ ሰው ችግር የለውም እኔም አገኘዋለሁ እሱም ያገኘዋል ብቻ በቃ ተለያይተን ብንኖርም ችግር የለም፣ እንደዛ የሚባል ነገር የለም። ሲጀመር ምንስ ያያል ነው። አሁን እኔ እንትን የምለው ምን እንደሆነ ታውቃላችሁ? አሁን እኔ የሆነ ቀን ማለት ነው አብርሽ እንደዛ ይዞት ልጁ እንትን ሲል አብሬን የተንጠለጠልኩት ልብ ለምን የሚያሳሳ ምን ያህል እንደሚያሳዝን ከባድ ነው ማለት። ይሄ ልጅ አድጎ ቪዲዮ ሲያየው ምን ይሰማዋል ብለሽ ታስቢያለሽ? ከባድ አይደል? አሁን ግን ምን ማድረግ ይችላል ማለት እኔ እውነት ለመናገር ብዙ ነገር ሞክሬያለሁ ማለት እንደዚህ አድርጊ ምናምን ብለሽኝ እሺ ሳልልሽ ያለፍኩባቸው አንዳንድ ነገሮች ቢኖሩ ነው እንጂ አብዛኛውን ነገር እኔ እምቢ ብዬ ያለፍኩባቸው ነገር ሁኔታዎች ትዝ አይሉኝም። ትክክል። እና በዚህ ልክ እኔም ፈርዘር እየሄድኩኝ እሱ ግን ምንም እያደረገ አይደለም። እውነቱን ስነግርሽ ማለት የሆነ ነገር ተው ተብሎ የሆነ ቦታ ነው እዛው የሆነ ቦታ አይጠፋም። እና እኔ ደግሞ ይህንን ነገር አክሰፕት አድርጎ ተቀብሎ መኖር ከበደኝ። ብዙ ጊዜ ተደጋገመ ይሄ ነገር እና ይህንን እንደዚህ አይነት ነገሮችን እያስተናገድኩኝ መኖር ለእኔ በጣም ከባድ ስለሆነ ወስኜ ቆርጠን አሁን ላይ እውነቱን ስነግርሽ ተለያይተን ያለ ነው። እንደ አዲስ ነገሮችን እናስተካክል ማለት ለእኔ ራሴ አይሆንም። እንዴት ነው ይከብደኛል ለእኔ ራሴ። ምክንያቱም ከተለያየን በኋላ ራሱ ምንም አይነት ነገር አላየንም አይደል እሱም ጋር። ስለዚህ እንደ ቀላል ነው ሁሉንም ነገር ትቶ እንደገና ወደኋላ የተመለሰው እና ይሄንንም ነገር ስታይ በቃ እስከመጨረሻው ሊቆርጥልሽ እንደሚችልና እንደሚገባ ለራስሽ ታምኛለሽ። እና እኔ በዛ ነገር ስላመንኩኝ አሁን ላይ ወዲህም ወዲያ የምልበት ምንም አይነት ውሳኔ የለም። እና የራሱ ህይወት ጀምሯል ጠየሽ? አይ የራሱ ህይወት ጀምሯል ምናምን ሳይሆን ምናልባት እኔ አንድ ነገር ልበል፣ ከሚስት የበለጠ ባሉን ማንም አያውቅም። እና ከእኛ ሺህ ጊዜ ወንድማችን ቢሆንም ከኛ የበለጠ አንቺ ታውቂዋለሽ። ምክንያቱም ከወንድም ከእህት የበለጠ ሚስት ናት እና የምትቀርበው ማለት ነው። ግን አንቺ እውነታውን ስትረጂ ምናልባት እሱ አሁን እልህ እያለ እየተጫወተ አይደለም ወይ አንቺን ለማናደር ፈልጎ አይደለም ወይ እንደዚህ አይነት እየተራመደ ያለ። ከዛም ባለፈ ደግሞ እውነት እሱ ቢፈልግ ኖሮ ወደ ሌላ መሄድ ቢፈልግ ኖሮ አሁን እኔ ያየዋት ነበረ እና የሆነ ከእሷ ጋር ያለው ነገር በጣም አይሄድም ነበር፣ አይዘልቅም ነበር ነገሩ። ግን እሱ ዝም ብዬ ሳስተውለው ነጊ ዛሬ አይነት ነገር እያለ ነው ያለው። ስለዛ ያንን ነገር ስታስተውይ አንቺ ይሄ ልጅ የእውነት ቆርጦለታል ብለሽ ታስቢያለሽ? ሁለታችሁ ላይ ፍቅር አልቋል? ባይ እኔ ለእሱ ያለኝ ፍቅር በጣም ምንም ጨርሻለሁ ማለት ትችላለሽ ወይስ እሱ እንደዛ ማለት ይችላል? እንደዛ ደግሞ ማለት አትችሉ። ፍቅር ቢኖራችሁ ነው መጀመሪያ እንግዳው ተዋደድን ብላችሁ ቤተሰብ ፈቅዶ አብራችሁ ሆናችሁ ፈጣሪ ደግሞ ልጅን ሰጣችሁ፣ ሌላ በረከት ሰጣችሁ። ስለዛ ይህንን ሁሉ ስታደርጉ ፍቅር ቢኖር ነው እንጂ ሳይኖር መቼስ እዚህን ርቀት አትራመዱ። ስለዛ እንደዛ ከሆነ ደግሞ ፍቅር ካለ ምን ካለ እልሃችሁን ትታችሁ እልሃችሁን ወደኋላ አድርጉት። ከዛም ባለፈ ደግሞ እኔን የሚል ከእኔ እምነት አስተሳሰብ ውጡ። ለአሁን እኔ የሆነ ነገር ብሆን እኔ እሱ የሆነ ነገር ቢሆን እንደዛ አይነት ሳይሆን አሁን እናንተ ማሰብ ያለባችሁ ወደፊት ምን ይሆናል፣ ወደፊት ልጃችን ምን ይሆናል፣ ለልጃችን እኛ ምንድን ነው አስተዋጽኦ የምናደርገው? ምክንያቱም እንግዲያው ልጅ እኮ እናት አባቱን እያየ ነው የሚያድገው። አንቺን እያየ ነው እንግዲያው ዳዲ እንዴት ስትራመጅ እያየ ነው እሱ ዳዲ የሚለው የሰው ልጅ እንደሚራመድ የሚያውቀው ማለት ነው። ስለዛ እናንተ የዚህን ያህል ሁሉ ለልጁ ታስፈልጉታላችሁ። አሁን የሆነ ሳያችሁ እሱም አምጪ ይላል፣ አንቺ ማምጣት ያለሽ እና ያ ነገር ለጊዜው ነው የሚሆነው። እኔ የምለው በመሀል ነው የሚሰቃየው ልጅ ነው በመሀል። አሁን ይሄ ነገር አንድ የሁለት ሰዎች ግንኙነት ሲፈርስ በመሀል የተወለደ ልጅ ነው የሚሰቃየው። እና ይሄ ልጅ ደግሞ ገና ከልጅነቱ ለምን ስቃይን ትፈርዱበት አላችሁ? ያ ነው አሁን እንትን ምለው። አሁን እኔ ለምን አልሆንሽም ሳይሆን እልሃችሁን አቁሙ ነው። አሁን አንቺም ጋር እኔ አብርሽ አግኝቼው ነበር በቅርብ፣ ግን ፌዝ ነው በቃ እሱ በፌዝ ጀምሮ በፌዝ ጨረሰ። የሆነ ሰዓት ላይ ሳገኘው ማለት ነው። ከዛ በኋላ ነው በቃ በውስጥ እንዴት እንደዚህ ታወራለህ ብዬ በጣም ነው የተቆጣሁት። ለምን
በቃ ቁም ነገር ማውራት ካለበት ቁም ነገር ነው ማውራት ያለበት ብዬ ስላሰብኩኝ እና መናገር ያለብኝም ተናግሬዋለሁ። እና ምን ልልሽ ፈልጌ ነው አሁን ይሄ ልጅ መሀል ላይ የሚሰቃየው ልጅ ነው። እኔ እንዲሁኝ እንደዛ ሁኝ አይደለም ሀሳቤ ማለት ነው። እና ምንድነው በቃ አንቺም እንደነገርኩሽ ከዚህ በፊት እንደምልሽ ማለት ነው በቃ እልህ መጋባቱን ተውና፣ እልህ ሌላ ነገርም ያስከትላል እኮ የእውነቴን ነው። እንትን ከማለት በላይ መበሻሸቅ እኮ ሌላ ነው፣ ሌላ ነገርም ያስከትላል። ከዛ ይበልጥ እንትን ማለት በቃ እኔ መበሻሸቅ እንኳን አይመስለኝም። ማለት ብሽሽቅ አመት ሙሉ አይቀጥልም እውነቱን ስነግርሽ። እና እኔ ይህ ልጅ ገና በሆዴ 3 ወር ምናምን እያለ ነው እንደዚህ አይነት ነገር ውስጥ የገባ ነው ማለት። እኔ ያንን መበሻሸቅ ነው አልለውም። በጣም ህይወት ላይ እንደዚህ አይነት ቀልድ እኔ ደስ አይለኝም። ማለት ረጅም ጊዜ ሆነን ባባዬ ተረገዘ፣ ተወለደ። አሁን ደግሞ ምንም አልቀረውም። በቃ ትንሽ ጊዜ ነው የቀረው ዳዲ እንግዲህ እውነቴን ነው። እና እስከዚህ ሰዓት ድረስ በሽሽቅ አይደለም ለእኔ ይሄ ቀልድም አይደለም። በቃ እሱ መሆን የሚፈልገው ነገር ያ ነው። አይ ቲንክ እንደዛ አይነት ሰው ነው መሆን የሚፈልገው። እንደዛ ነው እየሆነ ያለው። እና ያንን ነገር ነው ለራሴ አክሰፕት ያደረግኩት የተቀበልኩት። በቃ እሱ እንደዚህ አይነት ነገር ይወዳል፣ እንደዚህ መሆን ይፈልጋል። እኔ ደግሞ ይህንን ነገር አልወድም፣ አልፈልግም፣ አልቀበለውም። ስለዚህ ይህንን ሀሳብ ማስታረቅ አልችልም አይደለ? እሱ እንደዚህ አይነት ነገር የሚወድ ከሆነ እኔ ደግሞ እንዲህ አይነት ነገር አይመቸኝም። በህይወቴ እንዲህ አይነት ቀልድም ሆነ ጨዋታ ምናምን አይመቸኝም። ስለዚህ እሱ ያንን ነገር መቀጠል እፈልጋለሁ ካለ ይቀጥላል። እኔ ደግሞ ይህንን ነገር አልቀበለውም። ስለዚህ ይህንን ሀሳብ ማስታረቅ ካልቻለን እሱም የራሱን ህይወት ይኖራል፣ እኔም የራሴን ህይወት ይኖራል። ማለት እናንተ ፊት እንደዚህ ማውራቴ በጣም ሼም ነው፣ ግን ችግር የለውም። እውነት ሼም ነው፣ ግን ደግሞ ይህን ነገር ተቀብዬ ለመቀጠል ለእኔ በጣም ይከብደኛል ከዚህ በኋላ። እና ማለት አሁን ምን አለ መሰለሽ፣ አሁን እኔ እንደዚህ አሁን በግልጽ ራሱ ከኔ ጋር እንደዚህ ማውራትሽ በጣም ነው የማመሰግነው። የእውነት ነው የምልሽ። እኛ ቤተሰብ በጣም ይወድሻል። የእውነት ትዳራችሁ በጣም እንዲቀጥል አብራችሁ እንድትሆኑ ልጃችሁን አብራችሁ እንድታሳድጉ በጣም ነው የምንፈልገው። በጣም እኔ ከማንም በላይ ደግሞ እኔ በጣም ነው የምፈልገው። ምክንያቱም እኔ አብርሽን በጣም ነው የምወደው። የሆነ ምን ልበልሽ፣ በቃ ገብቶሻል። አንቺንም ልክ እንደዛው ነው። አብራችሁ ከሆናችሁ በኋላ አንቺም ለእኛ ቤተሰብ አካላችን ነሽ። ገብቶሻል አይደለ? ስለዛ አካላችን ደግሞ የሆነ ነገር ሲጎዳ ማናችንም ቢሆን ያመናል። አሁን የአንቺን ስሜት ሳልረዳ ቀርቼ ምናምን አይደለም። በጣም እረዳሻለሁኝ። እሱ ምናልባት ወንድ ልጅ እንደመሆኑ አንጻር ቢሆን አብዝቶት ሊሆን ይችላል፣ አካሄዱ ልክ ላይሆን ይችላል። አንቺ ደግሞ ውስጥ ምናልባት ለሚዲያ የማትነግሪው ነገር በጣም ውስጥሽ ላይ ብዙ ነገር ሊኖር ይችላል። ይህንንም በግምት ላይ ሆነ አስቀምጠዋለሁ። ምክንያቱም ሰው ነሽና ብዙ ነገር ስለሚፈጠር ማለት ነው። ትዳር ላይ ስለማውቀው ነው ይህንን እምልሽ። እና ግን እኔ ዋናው ነገር ምንድን ነው፣ እሱንም ቢሆን ልንገስጸው። አሁን እኔ እስከ ዛሬ ድረስ እንግዲያው ሚዲያ ላይ በጣም ቆያችሁ። እስካሁን እኔ እንደዚህ ሚዲያ ላይ ቀርቤም አላውቅም፣ ማውራትም አልፈልግምም ነበር። ግን ያው ነገሩ በጣም ግራ ሲገባኝ እስኪ ምናልባት እንግዲያው ጨዋታ የጀመራችሁት በሚዲያ ስለሆነ ከጨዋታ ባለፈ ደግሞ ወደ ሌላ ወደ እልህም በይው ምንም ይሁን ስላልገባኝ፣ ስለዛ ልክ እንደናንተ በሚዲያ ልምጣና እስኪ ያለውን ነገር ልስማ በሚል ነው። እና እሱንም ማናገር ባለብኝ መንገድ ላናግረው። ያንቺን ሀሳብ መስማቴን በጣም አመሰግናለሁ። ሀሳብሽን በግልጽ ስለነገርሽኝ የእሱንም ሀሳብ መስማት እፈልጋለሁ። እሱንም ስላላገኘሁት ነው። አገኘዋለሁ። የእሱንም ሀሳብ ልስማ። ከዛ በኋላ ያለው ሁኔታ ምን እንደሆነ በደንብ ቁጭ ብለን አንድ ላይ እናወራበታለን። እናወራበታለን። እና እናመሰግናለን ስለመጣሽ። ደስ ብሎኛል። ደስ ብሎኛል የእውነት እና የምሬን ነው። አክብረሽን ስለመጣሽ በጣም በጣም እግዚአብሔር ያክብርሽ። ትልቁ ነገር ደግሞ ይሄ ነው። የሰው ልጅ ቤተሰብነት ሲሆን መከባበር ሲኖር ብዙ መራመድ እንችላለን። ብዙ የተበላሸ ነገር ራሱ ማስተካከል ይቻላል ማለት ነው። ምክንያቱም መከባበር በጣም ወሳኝ ነገር ስለሆነ በጣም ነው የማመሰግነው። ስለመጣሽ በጣም ደስ ብሎኛል። ከስንት ጊዜ በኋላ ስለተገናኘን ደግሞ እና በባዶ አንድ ላይ የሆነ ነገር እንትን እንበል እንዝናናለን።